ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮ አብዛኛው ወንዶችን የሚያስጨንቀውና ብዙ ጊዜ በራስ መተማመን የሚያሳጣቸው አንድ ጉዳይ እናወራለን። ይህም ጉዳይ የብልት ቁመትና የብልት ውፍረት ነው። አብዛኛው ወንዶች ቁመትና ብልቱን በስርዓት ማወቅ አይችሉም። ስለዚህም ባላቸው የብልት መጠን ይሸመቀቃሉ፣ ያፍራሉ። ዛሬ ግን በዚህ ጉዳይ ግልጽና ጥሩ በሆነ መንገድ የምንወያይና መልስ የምንሰጣችሁ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ጀምሩት። ሙሉ ቪዲዮ ማየት እንዳይዘነጉ። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦችና ተከታታዮቻችን፣ በዛሬ ቪዲዮ በዓለም ዙሪያ በሚሊዮን የሚቆጠሩ ወንዶችን በጭንቀት የሚጠብሰውን አንድ ርዕስ እናነሳለን። ይህም ርዕስ የወንድ ልጅ የብልት ቁመትና የብልት ውፍረት ምን ያህል መጠን መሆን አለበት የሚለውን። እኛ ባደግንበት ማህበረሰብ ወይም ደግሞ በመጣንበት ማህበረሰብ ስለዚህ ጉዳይ በግልጽ ማውራትና መወያየት እንደ ነውር የሚታይ። ዛሬ ግን በእኛ ቻናል ስለዚህ ጉዳይ ወይም ደግሞ ስለ ብልት ቁመትና ውፍረት ምን ያህል ርዝመት መሆን አለበት፣ የብልት መጠኑ ውፍረቱስ ምን ያህል መሆን አለበት የሚለው በግልጽና ጥሩ በሆነ መንገድ የምንወያይ ይሆናል። ሙሉ ቪዲዮውን አብራችሁን ቆዩ። ለሁሉም ነገር ምላሽ የምንሰጣችሁ ይሆናል። አብራችሁን ነው። አብዛኛው ወንዶች ኢንተርኔትን ላይና ፊልም ላይ በሚያዩት ግዙፍ የሆነ የብልት መጠን ራሳቸውን ያስጨንቃል። እኔ መደበኛ አይደለሁም፣ የኔ ልክ አይደለም፣ የኔ በጣም ትንሽ ነው በማለት ራሳቸውን ጭንቀት ውስጥ ይከታሉ። ዛሬ ግን በለንደን ኪንግስ ኮሌጅ ብሎም ደግሞ በሌላ ትልልቅ የዓለም አቀፍ የጤና ተቋሞች የተደረገውን ትክክለኛ ይፋዊ ቁጥር ማሳወቃችሁ ይሆናል። እሺ ሳይንሱስ ምን ይላል የሚለውን ስናይ በሺዎች የሚቆጠሩ ወንዶችን በመመርመር ዓለም አቀፍ የሆነ አማካይ መጠን ወይም ደግሞ አቬሬጅ ኖርማል ሳይዝ የምንለውን በዛሬው ቪዲዮ ጥሩ በሆነና አሪፍ በሆነ መንገድ ማስረዳችሁ ይሆናል። የመጀመሪያው የምንለካበት ዘዴ ወይም ደግሞ የመጀመሪያ መጠኑን የምናውቅበት ዘዴ ባልቆመበት ሰዓት ነው። ይህም የወንድ ልጅ ብልቱ ወይም ደግሞ የመራቢያ አካሉ ለግንኙነት ዝግጁ ባልሆነበትና ምንም እንቅስቃሴ በማያደርግበት ሰዓት በቁመቱን በመለካት የለካኑም ደግሞ ከ7 ሴንቲሜትር እስከ 10 ሴንቲሜትር የሚሰጠን ከሆነ ይሄ መደበኛና አማካኝ የብልት ቁመት ነው ልንል እንችላለን ማለት ነው። ሁለተኛው ዘዴ ወይም ደግሞ ሁለተኛው መንገድ ነው የወንድ ልጅን የብልት ውፍረትና ቁመት የምንለካበት መንገድ በቆመበት ሰዓት ነው። ይሄም አማካኝ አብዛኛው የወንዶች የብልት መጠን በቆመበት ሰዓት ወይም ደግሞ ስሜት ውስጥ ባለበት ሰዓት ከ12 ሴንቲሜትር እስከ 15 ሴንቲሜትር የሚሆነው ነው ማለት ነው። ይህም ቁመት ወይም ደግሞ ይህም ከ12 ሴንቲሜትር እስከ 15 ሴንቲሜትር ዓለም ላይ እንደ አማካኝ የሚታይ የወንድ ልጅ የብልት ርዝመት ነው ማለት ነው። በመቀጠል ደግሞ የወንድ ልጅ የብልት ውፍረት መጠን በቆመበት ሰዓት ወይም ደግሞ ስሜት ውስጥ በሆነበት ሰዓት ውፍረት መጠኑ ከ11 እስከ 12 ሴንቲሜትር በአማካኝ ይሆናል ተብሎ ይታሰባል ማለት ነው። ይህም አሁን የነገርኳችሁ በዓለም ላይ እንደ አማካኝ የሚታዩ ቁጥሮች ናቸው ማለት ነው። ሳይንቲስቶች እንደማያመለክቱን ወይም ደግሞ አብዛኛው የጥናቱ ምርምሮች እንደሚያሳዩት የወንድ ልጅ የብልት መጠን በግንኙነት ሰዓት ወይም ደግሞ ስሜት ውስጥ በሆነበት ሰዓት ሲለካ ከ11 ሳንቲም በላይ ከሆነ ጥሩና ጤናማ ነው ተብሎ ይታያል። ወንዶችን እንደዚህ የሚያስጨንቀውና ሀሳብ ውስጥ የሚከተው ነገር በሴቶች ዙሪያ እንዴት ይታያል የሚለውን ስናይ አንዳንድ ትልልቅ የትምህርት ተቋማት ወይም ደግሞ የምርምር ተቋማት እንደሚያሳዩ ከሆነ የሴቶቹ ምላሽ ወይም ደግሞ ሴቶቹ ላይ ምርመራ ተደርጎ የተገኘው ምላሽ ለወንዶቹ ትልቅ እረፍት የሚሰጥ ነው። ሊሆን የቻለው ከ85% በላይ የሚሆኑ ሴቶች በግንኙነት ሰዓት ይበልጥ እርካታ የሚሰጣቸው ከርዝመቱ ይልቅ ውፍረቱ ነው። ይህም የሚሆነው የአብዛኛው የሴቶች የስሜት ሕዋስ በሴቶች የብልት መግቢያ አካባቢ ወይም ደግሞ መጀመሪያ አካባቢ ከ3 እስከ 4 ሴንቲሜትር ባለው ቦታ ላይ ስለሚገኝ ነው እና አብዛኛው ሴቶች ከርዝመቱ ይልቅ ውፍረቱን ይመርጣሉ ማለት ነው። ጥናቶች እንደሚያሳዩ ከ85% በላይ የሚሆኑ የትዳር አጋሮች ወይም ደግሞ ሚስቶች በባሎቻቸው የመራቢያ አካል ወይም ብልት ፍጹም ደስተኛ ሲሆኑ ወንዶቹ ወይም ደግሞ ባሎቹ ባላቸው የመራቢያ አካል ወይም ደግሞ የብልት መጠን ፍጹም እምነት ማጣትና ጭንቀት ውስጥ ሲገቡ ይታያሉ። ይህም የአእምሮ እንጂ የአካል ችግር አለመሆኑን እንረዳለን ማለት ነው። አብዛኛው ወንዶች ወይም ደግሞ ባለትዳሮች በግንኙነት ሰዓት ጎበዝና ጠንካራ ሊያስብላቸው የሚችለው የብልት ርዝመትና ውፍረት ይመስላቸዋል። ይሄ ግን ፍጹም ስህተት ነው። ጠንካራና ጎበዝ ሊያስብላቸው የሚችለው ነገር እነዚህ 3 ነገሮች ናቸው። የመጀመሪያው ቅድመ ወሲብ ጨዋታ ወይም ደግሞ ፎር ፕሌይ የምንለው ሲሆን ሁለተኛው ደግሞ የወሲብ ቆይታ ወይም ደግሞ የግንኙነት ቆይታ ስቴሚና የምንለው፣ ሶስተኛው ደግሞ የተለያዩ የግንኙነት አቀማመጦች ወይም ደግሞ ፖዚሽን የምንለው ነው። እነዚህን ነገሮች በስርዓትና በአግባቡ የምትጠቀሙ ወይም ደግሞ የምታገብሩ ከሆነ በግንኙነት ሰዓት የብልት ቁመትና ውፍረት
ማተር አያደርግም ወይም ደግሞ ችግር የለውም ማለት ነው። እነዚህን አሁን ከላይ የጠቀስኳቸውን ሶስቱን በስርዓት በመተግበር አሪፍና የተሻለ ግንኙነት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ውድ ቻናላችን ቤተሰቦችና ተከታታዮቻችን ኢንተርኔት ላይ በምትመለከቱት ምስል ወይም ደግሞ የተጋነነ ምስል ራሳችሁን አእምሯችሁን ማስጨነቅ አይጠበቅባችሁ። ይልቁንስ አብዛኛው ወንድ ልጅ ወይም ደግሞ አብዛኛው የወንድ ልጅ የብልት መጠን በግንኙነት ሰዓት የሴትን ልጅ እርካታ ወይም ደግሞ የእርካታ ጫፍ ላይ ለማድረስ ፍጹም በቂ የሆነ ሲሆን አብዛኛው ወንዶች ኢንተርኔት ላይ በምንመለከተው ወይም ደግሞ በተጋነነ ስዕል ራሳችንን ጭንቀት ውስጥ እንከታለን። ይሄ ፍጹም ልክ ያልሆነና ስህተት የሆነ ነገር ነው ማለት ነው። የዛሬው መረጃችን ይህን ይመስል ነበር። እናንተስ በዚህ ሳይንሳዊ መረጃ ምን ትላላችሁ? ሀሳብና አስተያየታችሁ ኮሜንት ላይ አስፍሩልኝ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮ ለጓደኞቻችሁ ሼር በማድረግ ተባበሩ። ቪዲዮውን ከወደዳችሁ ላይክ እያደረጋችሁ በሌላ ጊዜ እስክንገናኝ ደህና ቆዩ።